በአራዳም በፋራም ብላ እንግዲህ ዘንድሮ የዓለም ዋንጫውን ወዬ ልትለው ትችላለች። ወዬ ብላ ነው የምታስተናግደው። ቤሊንግሃም ምን አይነት የቁርጥ ቀደጅ ነህ! የአደጋ ጊዜ ተጠሪ፣ የእንግሊዝ የአደጋ ጊዜ ተጠሪ ማለት አንተ ነህ ማንዬ። ቡድኑ እንዲህ በተቸገረበት በተጨነቀበት ሰዓት ላይ አውት ኦፍ ኖዌር እየመጣ የሚፈጥራቸው ነገሮች የሚያስቆጥራቸው ጎሎች ማንዬ። አረ ሄደ ጭብጨባ ያንሷል ማን። እኔ ማለት ነው ማድሪድን መፍራት ያለብን ገና በቀጣዩ አመት ነው። ኤምባፔን እያያችሁት ነው፣ ይሄንን እያያችሁት ሌላ ከለር ይዞ ሊመጣ ይችላል። ለማንኛውም ግን ይሄ የእንግሊዝ ብሔራዊ ቡድን ዘንድሮ ሳያስፎግር ዋንጫ ጠቀል ያደርግ ነው መሰለኝ። እኔ እየተመቸኝ አይደለም። ዋንጫው አካባቢ በጣም እየተጠጋጋ ነው። ዛሬ ሌሊት አርጀንቲና ጨዋታ አላት እንግዲህ ማንንም ይምር አይመስልኝም። ግልጹን ለመናገር ምን ትላላችሁ? ያሰባችሁን አካፍሪ። ቤሊንግሃም ግን ይለያል ማንዬ። እንግሊዝ 4 ውስጥ ገብታለች። ጀማው ለዋንጫ ጠብቋት። ፈላው ኦዲጋርድ ብቸኛ ምርጥ ተጫዋች ሆኖልሽ ስቲል ግን ወደቅሽ ማለት ነው። ቤሊንግሃም በሊጎ አንተ ግን እናቴን ሁለተኛ ቤሊንግሃምን አንደሬት አላደረገውም። አንደሬትድ የሆነ ተጫዋች ማለት እንዴ እምባፔ ፈረንሳይ ውስጥ የሚያደርገውን ቤሊንግሃም እንግሊዝ ውስጥ የሚያደርገውን ማድረግ እንዲያስችል የሆነ ነገር ኦሊሴን አምጥተህ ገላግለን ፔሬዝ በእናት ምን አይነት ክላስ የሆንክ ተጫዋች ነህ። ኦዲጋርድ አሳዝነኝ፣ ግን በጣም ብታሳዝነኝም ያን ያህል ታሳዝነኝ አችልም። ምክንያቱም ኢትስ ኦኬ ቅር አይልም። እንደማታለቅስ እርግጠኛ ነኝ። ስታለቅስ አናይህም እና ሃላንድ ተቀይራ ወጣለች። ምንም ማድረግ አይቻልም ነው የምልህ። ተረዳኝ። አርጀንቲናም ስዊዘርላንድም ብትሆኚ ለውጥ የለውም፣ ትለጠፊያለሽ። ምንም ማድረግ አይቻልም። ገባ? ምክንያቱም ኢትስ ካሚንግ ሆም ነው የምልሽ። የአርሰናል ተጫዋቾች ያመጡታል እና ቤሊንግሃም በቃ ቤሊንግሃም አሁን እንግሊዞች በጥቁር ተጫዋች ምክንያት ዓለም ዋንጫ ሲበሉ ምን እንደሚያደርጋቸው ማየት ራሱ እንዴት እንዳጓጓኝ። አንደኛ ጥቁር ተጫዋች፣ ሁለተኛ ቶማስ ቱሄል ምን አይነት ፐርፎርማንስ ነው አባቴ። ይሄን 10 ደቂቃ እናጥቃ፣ ይሄን 10 ደቂቃ እንከላከል ምናምን እያለ በቃላ ሪስ ጄምስ መጀመሪያ ሚድፊልድ አስገባው፣ ከዛ ወደ ራይት ባክ ሙቭ አረገው። ኤዜን መጀመሪያ 10 ቁጥር አስገባው፣ ከዛ ወደ ሌፍት ዊንግ ሙቭ አረገው። በቃ ብሪሊየንት ጌም ማኔጅመንት በየደቂቃው በየፌዙ ማን ጂኒየስ የሆንክ ማናጀር አንተ እያለ ይሄ ስኳድ ፈረንሳይን ማቆም አያቅተውም። እመነኝ ነው የምልህ። እኔ መጀመሪያም እንግሊዝ ብያለሁ በምክንያት። አረ በስመ አብ። ልክ በቃ ሲቲ እንዶ የሆነ ከሆነ ቶርናመንት እንደተባረረ ያህል ነው የደበረኝ ማለት ነው። አንተ የኖርዌይ ቆሻሻውን ክበረኛ ግን አልቀስ፣ በቃ አልቀስ፣ ደም አልቀስ። ያባብሉታል ደግሞ። ምን አይነት የደደብ ስህተት ነው የምትሳሳተው? ኳስ እንዲህ ብለህ ትተፋለህ? አንተ ፕሮፌሽናል በረኛ ራሱ እኮ አትመስልም። ሮጀርስ የመጣ ጠንካራ ብትለው የመጣው ግን ወይ ወደዛ ነው የሚተፋው። እንዲህ ፊት ለፊት ለቤሊንጋም አግባብለ ያዙት አልኩኝ። ቤሊንጋምን አይደል ደግሞ ፈርስት ሃፍ ላይ አረ በስመ አብ። አረ ቤሊንጋም ታሪክ ሰራራባቸው። ከኬን እኩል ነው ጎል ያስቆጠረው 6 ጎል። ሃላንድን ማለት ነው አስተውላችሁ ከሆነ ላለማንቀሳቀስ ጌሂና ስቶንስን የክለቡን ዲፌንደሮች ነው ይዞበት የገባው። ያው ያቆታላ ዛብረው ነው ትሬን የሚያደርጉት። እሱም ቢሆን ያውቃቸዋል እኮ ለሃላንድም አድቫንቴጅ ነበረ። ግን ዛሬ ያሉ ነው ደግሞ ይሄን ኳስ ፈርስት ሃፍ አምልጦኝ ነው ለካ። ሶርሎስ ምን አይነት ጅል ነው ምናምን እያላችሁ ኮሜንት ስታደርጉልኝ ይሄ ጀዝባ የሆነ ሰውዬ ለካ ይሄን ኳስ ለሃላንድ ከልክሎታል። ለነገሩ ሶርሎስ ላይ አይደለም ጥፋቱ እኮ ያ ደደብ የኖርዌይ መላጣ አሰልጣኝ ላይ ነው ጥፋቱ። ኦስካር ቦብን አስቀምጠው ኦስካር ቦብም ያው ደነዝ ነው ደንዟል። ግን ከዚህ ደነዝ ደግሞ ሽጥፍ ይሻላል። ይሄን አጥቂ ላለማስቀመጥ ብሎ እዚህ ዊንገር ጋር ያላፈዋል። ቅልጥፍጥፍ ያለ ይመስል ለራሱ እኮ ከአንድ ዓመት በኋላ የሚታዘዝ ሰውዬ። ኧረ በስመ አብ። ምንም ማድረግ አይቻልም። ኢንግላንዶች ግን ይችላሉ። ጌም ማኔጅመንት መጨረሻ ላይ ራሱ ኖርዌይ ሳይሆን ሲያስጨንቅ የነበረው ኢንግላንድ ኳሱን ይዞ ሲያሿቸው ነበር። ይችላሉ። በስመ አብ። ይሄ የዋንጫ ቡድን እና የመጨረሻ አሳዛኝ ተሸናፊ ማለት ኖርዌይ ነው። ማን ሙሉ የዓለም ዋንጫ ቶርናመንቱን ሲያስደንቁን የነበሩት ገብቷቸዋል አይደለም? ካላቸው ተጫዋቾች በላይ ካላቸው ካፓሲቲ በላይ ሲጫወቱ የነበሩት እነሱ ናቸው። እናቴ ትሙት ማለት ኢንግላንዶች ዛሬ 2-1 ስላሸነፉ አይደለም፣ ምንም አልተገናኙም። ኖርዌይ ሙሉ ለሙሉ በልጧቸው ነበር። እንደሚያገቡ ያስተውቃሉ ኢንግላንዶች። እኔ ይሄንን ነው እየነገርኳቸው የነበረው። ኢንግላንድ አይችሉም ግን ያገባሉ። እንዴት እንደሆነ አላውቅም። ጨዋታ ያልፋሉ። አይችሉም ሲጫወቱ ምናምን ነገር። ሁሉም ቲም ይቀጠቅጣቸዋል። ከሁሉም ቲም በታች ነው የሚጫወቱት ምናምን፣ ከምትጠብቁት በታች ነው የሚጫወቱት። ቻንስ እንደፈለግከው ክሬት አያደርጉም ምናምን፣ ግን ስቲል ያልፋሉ። ማን ኢንግላንድ ከ2018 በኋላ ለመጀመሪያ ጊዜ ነው ሰሚፋይናል የገባችሁ። ገብቷላ? በጣም ያበደ ሰሚፋይናል ሲገቡ ክሮሺያ ነበር የጣላቸው። አሁን ግን አይመስለኝም። ማን ምክንያቱም ቤሊንጋም አለ። ቤሊንጋም ልክ አይደለም። 2 ጎል ዛሬ ገብቷላ? ኤክስትራ ታይም ላይ 2 ጎል ኤክስትራ ታይም ላይ ደገመላቸው። መጀመሪያ ላይ የሚያምር ጎል፣ የመጀመሪያው ጎል አከራካሪ ነው ማለት ነው። ሃላንድ እንደምታዩት ካሜራውን ገጭቶታል። ኳሱ የጎል ኪክ ሲጣለስ መሀል ሜዳ ላይ ያለውን ካሜራ ገጭቶታል ኳሱና ቫር መታየት ነበረበት ምናምን የሚል ነገር ሃላንድ አንስቶ ነበር ማለት ነው። ቫር ቼክ አልተደረገላቸውም። በረኛውም ሃላንድም ጠይቀው ነበር ማለት ግን ኢንግላንድ በዚህም በዛም አለ ከማለፍ አይቆሙም። አይችሉም። ኢንግላንዶች ያልፋሉ፣ ይችላሉ፣ ያልፋሉ። ምንም ነገር በቃ እንዴት እንደሆነ አላቅም።
አሁን እንደዚህ አይነቱን አጫውትና እንደዚህ አይነቱን ሀገር በድፍረት ዋንጫ ይበላል ብላችሁ መናገር ትችላላችሁ ማለት ነው። ስዊዘርላንድ ማለፈች፣ አርጀንቲና ማለፈች፣ ከእንግላንድ ልታልፍ አትችልም ብላችሁ በድፍረት ነው የምትናገሩላት ማለት ነው። በደንብ ነው መከላከል የሚችለው። የያዘውን ውጤት የትኛውንም ሀገር ጋር ሲጫወት አክብሮና ተከብሮ ነው የሚጫወተው ማለት ነው። የእንግሊዝ ብሔራዊ ቡድን ኖርዌይን ነው ምገጥም ብሎ ይሄ ከመከላከሉ አይለቅም። ሜክሲኮን ነው ምገጥም ብሎ እንደዛው ማለት ነው። ሁሉንም ቲም አክብሯቸው እየተከላከለ ይጫወታል። ለዋንጫ በደንብ እንጠብቀዋለን ማለት ነው። ግን በጣም አንድ የሚያናድደው ነገር ዴክላን ራይስ ለምን እንደማያስቀምጠው ይገርመኛል። ዴክላን ራይስ በጉዳት የሚሆን አቅቶት እየተመለከተ ነው። ለምን ኮቢ ማይኑ የማይጠቀሙ ቤንች እንኳን አድርጎ ያስገባው ይሄ ከኮቢ ማይኑ ጋር ፐርሰናል የሆነ ይሻላቸው ማለት ነው። ከዛ ውጭ ግን ቅያሮቹ በሙሉ የሚገርሙ ናቸው። ስፔንስ ሮጀርስ ትክክለኛ ለእንግሊዝ የሚያክል ትልቅ ሀገር እንደምትጫወት ነው ያስመለከተ። አውትሳይድ ምናምን በድፍረት በኮንፊደንስ ነው ሹት ያደረገው። ያንኳስ ቤሊንጋም ቆንጆ በሆነ ሁኔታ ነው የጨረሰው። ቤሊንጋም ምን አይነት ተጫዋች ነው ጋይስ! በዚህ ቶርናመንት የሚገርም ጊዜ እያሳለፈ ነው። ፍራንስ ተጫዋቾች ጋር እኩል እየተገዳደረ ነው የሚገኘው። ምናልባት ፋይናል ደርሰው ዋንጫው የሚያሳኩት ከሆነ ሁላ ድሮ ምርጡ ተጫዋች ሆኖ መሸለሙ አይቀርም ማለት። ዛሬ ሃሪኬን ጥሩ አልነበረም በጨዋታው ላይ የነበረው እንቅስቃሴ። ከዛ ውጭ አበደ ጌም ነው የተመለከትነው። ቡካዮ ሳካ ተቀይራ ገብታ የሚገርም አይነት እንቅስቃሴ ነው ያስመለከተችን። ከፍጥነት ውጭ ኤሌት አንደርሰን ያበደ እንቅስቃሴ በመከላከልም እንዲሁም ደግሞ ወደፊት የሚገርም እንቅስቃሴ ነው ሲያስመለክተን የቆየው። ኤርሊንግ ብራውት ሃላንድ ግን የሚገርም ጊዜ ነው ያሳለፉት። ሳይጠበቁ እዚህ ውድድር ላይ እነ ብራዚልን ጥሎ እዚህ ደረጃ መድረሳቸው በራሱ ሌላ ትልቅ ስኬት ነው። እንግሊዝ ብሔራዊ ቡድን አልፋለች። እናንተ ደግሞ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ታልፋላችሁ። ይመቻችሁ። ቀላሉ ቲም ነው ያለፈው። እንግሊዝ ማለፈው ይሻላል በእውነት። ኖርዌይ እኔ ኦዴጋርድ ብቻውን ሆነ እንጂ ይሄ ሰውዬ ምንም ክሮስ ማድረግ የማይችሉ ፍጥረቶች ክሮስ አድርግለት ለሃላንድ፣ በቃ ሃላንድ ያገባዋል እኮ። እንደዛ ነው የመጣው እስካሁን ራሱ ምንም ፈጠራ እንግሊዝ ፈጠራ በቃ ምንም እዛው ይቆማሉ። በቃ የሆነ ትፍ ምናምን እንዲህ ተንቸፋችፈው እስካሁን እዚህ ደረሱ። ሲጀመር ለአርጀንቲና ቀላሉ ቲም ነው የሚደርሳት። አሁን እንግሊዝ ይሻላል ከኖርዌይ፣ እንግሊዝ ይሻላል። ኦዴጋርድ ማን ያግዘው? ብቻውን ሆነ በቃ ምንም ያዞሯል ብቻውን። ይህን ሰውዬ በቃ ገደሉት። አንድ ክሮስ ማድረግ የማይችል ሰው የመጀመሪያውን ኳስ ብቻ አገቡ በቃ። አርጀንቲና አለቅሽም ታያለሽ።